አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀርም። ለምንድን ነው አንድ ሴት ልጅ በጣም በተማረች ቁጥር በጣም አሮጋንት የአእምሮ ጤና እክል እንዳለባችሁ ሰው አክሰፕት አድርጉና ርቃናችሁ ርቃን መውጣት በህግ ያስቀጣል። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን። ሚዲያችን ሰናይ መልቲ ሚዲያ ፕሮግራማችን ሳምንትን በሰናይ ነው። እንግዲህ በዚህ ሳምንት የነበሩ አነጋጋሪ ነገሮችን በሶሻል ሚዲያ የተመለከትናቸው ወደ እናንተ ጀባ የምንውልበት ፕሮግራማችን ነው። የእናንተም ሀሳብ አስተያየት እንደዚሁ የምንቀበልበት ፕሮግራም ነው። እንግዲህ በዚህ ሳምንት የተለያዩ ሀሳቦች ተነስተዋል። የተለያዩ ርዕሰ ጉዳዮች ተነስተው ነበረ። ስለዚህ ከነዚህ የተወሰኑ መራርጠን ወደ እናንተ የምናቀርብበት ፕሮግራም አሁን ጀምረናል። አብራችን ትቆይ ዘንድ የአክብሮት ግብዣችን ነው። አንተነህ ስንታየሁ አብሬያችሁ ቆይታ አደርጋለሁ። ሰናይ ቆይታ። እንግዲህ ከተነሱ ርዕሰ ጉዳዮች አንዱ ስለ ትምህርትና የሴት ልጅን ሚና በተመለከተ ነው። ወይ ደግሞ ሴት ልጅ ትምህርት ከተማረች ጥሩ አይደለም ወይም መማር ያለባት እስከተወሰነ ደረጃ ነው እንጂ ከዛ በኋላ ግን ሞር ወደ አሮጋንት የምትሆንበት ሁኔታ ይመቻቻል ወይም ወደዛ የምትገባበት ሁኔታ ነው ያለው ስትል ትዕግስት የገለጸችበት አለ። ሀሳቡን እንከታተል እና ምናልባት ይህንን ከህግ ተጠያቂነትስ ምን ሊያስከትል ይችላል፣ ይህንን ህግ ውስጥ ምንድን ነው የሚለው ነገር የእናንተም ሀሳብ ሼር የምታደርጉን ይሆናል። እስቲ መጀመሪያ ሀሳቡን እንከታተለው። ለምንድን ነው አንድ ሴት ልጅ በጣም በተማረች ቁጥር በጣም አሮጋንት የምትሆኑ? ሶበር የሆኑ አሉ፣ የተረጋጉ ሴቶች አሉ። በጣም በተማረች ቁጥር አመፀኛ የምትሆነው ሴት ልጅ ለምንድን ነው? አይ ኒድ ቱ አስክ ዮርሰልፍ። ለምንድን ነው የሚያስተምሩን ነገር ምንድን ነው? ኢትስ አ ኳስችን አይደል? ምክንያቱም ዘሞር በተማርን ቁጥር ሂዩሚሊቲ ነበረ ዲቨሎፕ ማድረግ ያለብን፣ ሀምብል ነበር መሆን ያለብን። ወንዶች ዘሞር ሲማሩ አለማወቃቸው ይገባቸዋል፣ ሀምብል ይሆናሉ። ሴቷ ዘሞር በተማረች ቁጥር አመፀኛ እየሆነች ነው የምትሄደው። ስለዚህ አትማር ነው ምንድን ነው የሚሻለው? ከጥቂቱ በላይ ባትማር ደስተኛ ነኝ እኔ። እንግዲህ ሰምታችኋል። ከጥቂቱ በላይ ባትማር ደስተኛ ነኝ። በተማረች ቁጥር ሴት ልጅ አሮጋንት ትሆናለች፣ አመፀኛ ትሆናለች ነው። እዚህ ላይ ግን ምናልባት አንድ መጀመሪያ ስትገልጽ ወይ ልብ ካላለችው አይደል ነው ሀምብል የሆኑ በጣም ጥሩ ሴቶች ደግሞ እንዳሉ ገልጻለች። ሶ ዋይ ኖት ሌሎቹ እንደነሱ ጥሩ እንዲሆኑ ነው አድቫይስ መደረግ ያለበት እንጂ ኮምፕሊትሊ እንዳትማር መባል የለበትም። ይሄ ጀስት ወንጀልም ነው ሲጀመር ማለት ነው። ምክንያቱም ማንም ሰው ትምህርት የማግኘት መብት አለው። በህግም ኦልሬዲ የተቀመጠ ነገር ነው። ይህንን ነገር ማንም ሰው መማር አለበት አይደለ? ይህን መብቱ መገደብ አንችልም ያንን አሁን። ስለዚህ ምን እያልን ያለ ነው? ሴት ልጅ ወይም ሴቶች እንዳይማሩ ብዙም እንዳይማሩ ይህንን ተጽዕኖ እየተደረገባቸው ነው ያለው ማለት ነው። ምክንያቱም ይህንን ተጽዕኖ ምናልባት እሷ ሰራችው ብዙ ሰዎች ቢቀባበሉትና ሌሎች ሰዎችም እንደዚህ አይነት ቪዲዮዎችን ቢሰሩ፣ ስለዚህ መማር የሚፈልጉ ወደ ተሻለ ደረጃ ከፍ ማለት የሚፈልጉ ሴቶች በዚሁ በህብረተሰቡ በሚደርስባቸው ጫና ወይም በእንደዚህ አይነት ኢንፍሉዌንስ ምክንያት ምን ሊሆን ነው ማለት ነው? ላይማር ነው ወይም ይበቃኛል፣ የተወሰነ ተምሬያለሁ ሰው ይበቃኛል የሚል ሀሳብ ሊያራምድ ነው ማለት ነው። ይሄ ትክክል ነው ብዬ አላስብም። ምክንያቱም መማር ነው ያለባት። ምናልባት በተማሩ ቁጥር አሮጋንት የሚሆኑ በተማሩ ቁጥር አመፀኛ የሚሆኑ ካሉ እነሱ አመፀኛ እንዳይሆኑ ወይም ትምህርት በሚገባ አልገባቸው ማለት ነው። አሊያም ደግሞ አመፀኛ እንዳይሆኑ ነው ይህንን መነገር ያለበት እንጂ አይ በተማሩ ቁጥር አመፀኛ የሚሆኑ ሴቶች ስላሉ ስለዚህ ሴት ልጅ መማር የለባትም ብዙም መማር የለባትም ማለት ይሄ ትክክል ነው ብዬ አላስብም። ስለዚህ ምናልባት ትዕግስት ይህንን የሰራችው ቪዲዮ አይደል ነው ከምን ተነስታ እንደሆነ አልገባኝም። እስቲ የእናንተ ሀሳብ እና አስተያየት ደግሞ ኮመንት ላይ ያስቀምጡ። ምክንያቱም መማር እስከ ምንድን ነው ማለት ብዙ ጊዜ መማር ስንል ኢቨን ክፍል ላይክ ፒኤችዲ መድረስ ወይም ፕሮፌሰር መሆን ወይም ብቻም አይደለም። መማር የሚባለው ትምህርት በተለያየ ሂደት ነው የምንማረው። ለምንማርባቸው በጣም በመደበኛ የመደበኛ የሚባሉ በርካታ ነገሮች አሉ። ከዛም አልፎ ግን በስፔሻሊ በመደበኛ ነው እሷ ያነሳችው ብዙ መማር የለባትም ያለችበት ሁኔታ ነው በመደበኛ ነው። ስለዚህ እስቲ የእናንተ ሀሳብና አስተያየት ደግሞ ምንድን ነው ሀሳባችሁ? እስቲ አጋሩን እና አሁን ወደ ቀጣይ ቪዲዮ እንገባለን። አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀርም። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የእነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ስንጠራ
ቃሉ አጠቃቀሙ ልክ ላይሆን ይችላል። ሀሳቡም አብሮ በዛ ውስጥ ኢንኮምፓስ የተደረገው ሀሳብ በራሱስ ልክ ነው ወይ የሚል ጥያቄ ይነሳል እዚህ ጋር። እናትም አባትም የሚባል ነገር የለም። ኤዘር እናት ትሆናለህ ወይ አባት ትሆናለህ። እናትም አባትም ሆኖ ያሳደጉን እናቶች የማዘር ፊገር አልነበራቸውም። የአባትነትን ሚና ነው ሲወጡ የነበሩት። እሱን እንዴት ብለህ ከጠየቀኝ የእኔ እድሜ ያሉትን ሴቶች ስለ እናቶቻቸው የሚሰማቸውን መጠየቅ ትችላለህ። በደንብ ስለምጠይቅና በደንብ ፋይንድ አውት ስላረኩኝ ነው። እናቶቻቸው ፋዘር ፊገር ነበሩ፣ እናት አልነበሩ። ግን እዚህ ላይ ምናልባት ሁለቱንም መሆንስ አይችልም ወይ? እኔ እንደኔ አመለካከት ሁለቱንም መሆን የሚችሉ በርካታ ሴቶች እንዳሉ፣ በርካታ እናቶች እንዳሉ ምናልባት በላይፋችን ብዙ አይተናል ብዬ አስባለሁ። እንደ እናትም እንደ አባትም። ያ ማለት አንዱን ፊገር ብቻ መጫወት ሳይሆን ሁለቱንም እንደ እናት ወይም ከእናት የሚጠበቅ ነገር እየሰጡ እንዲሁም ደግሞ ከአባትም እንደዚሁ የሚጠበቅ ነገር እያሟሉ እየሰጡ ለዘመናት የኖሩ እናቶች እንዳሉ ነው እንደኔ እምነት የማቀርበው። ምናልባት እሷ ደግሞ እንደዚህ አይነት ሊኖር አይችልም፣ አንዱን ፊገር ብቻ ነው ወይም እናት ነው የምትሆነው አሊያም ደግሞ አባት ነው ልትሆን የምትችለው እንጂ ሁለቱንም መሆን አትችልም የሚል ሀሳብ ነው ያቀረበችው። እስቲ የእናንተ ሀሳብስ ምንድን ነው? ሀሳባችን አጋሩን። ኦኬ እንቀጥል። ከእናቶቻቸው ጋር ዲስታንት ነበሩ በስሜት። ምክንያቱም እናቶቻቸው ማህበረሰቡ እንዳይወቅሳቸው ወይም ደግሞ የማይገባ ነገር ውስጥ ልጆቻቸው እንዳይገቡ ሲሉ ሴት ልጆቻቸውን በይበልጥ በጣም ተጭነዋቸው ኮንትሮል አድርገዋቸው ዲሲፕሊን አድርገዋቸው ነው ያሳደጓቸው። ያ ማለት የእናትነት ሚናቸውን፣ ርህራሄያቸውን፣ ኮምፓሽናቸውን፣ ማቀፋቸውን፣ መሳማቸውን ብዙ የለም። ይሄንን እንግዲህ ኤቪደንስ ከፈለክ እንግዲህ ኮመንት ሴክሽን ላይ መጠየቅ ነው። ብዙ ሴቶች የኔ እድሜ ሴቶች እናቶቻቸው ኃይለኞች ነበሩ። እንግዲህ እንደሰማነው ነው። ምናልባት እሷ የወሰደችው ሪሰርች ሊሆን ይችል ይሆናል። ምናልባት የራሷ እይታ ስለሆነ ይህንን ያቀረበችው በራሷ እይታ ነው። እንግዲህ የራሷ ሪሰርች ሊሆን ይችል ይሆናል። ነገር ግን እንደ አጠቃላይ ስናየው ግን እኛ ደግሞ እኔ አሁን ፐርሰናሊ በዚህ ጉዳይ በጣም በርካታ እናቶች የሁለቱንም ካራክተር በሚገባ መወጣት የሚችሉ በሚገባ ስንል ልጆቻቸው ጥሩ ደረጃ ላይ ማድረስ የቻሉ በርካታ እናቶች እንዳሉ ነው እኔ የምገነዘበው። ምናልባት እሷ ደግሞ ይሄንን ነገር ሊሆን አይችልም፣ ሁለቱም ካራክተሮችን ሊጫወቱ አይችሉም ወይም እንደ አባት አሁን የአባትነት ሚና እዚህ ጋር ምንድነው ከዲሲፕሊን ጋር ነው፣ ከመቆጣት ጋር ዲሲፕሊን ከማስያዝ ጋር ነው የአባትነት ሚና የሰጠችው። እንዲሁም ደግሞ የእናት ሚና ደግሞ የላቪንግ ወይ ደግሞ ይሄ ፍቅር ከመስጠት ከማቀፍ ከመንከባከብ ጋር የተያዘ ለእናትነት ነው የሰጠችው። ነገር ግን ትክክል ነው ብዬ አላስብም። ምክንያቱም በርካታ ጀግና የሚባሉ እናቶች አሉ፣ በጣም በርካታ ማለት ነው። ይህንን የሆነበት ምክንያት በተለያየ ሊሆን ይችላል። አባት በተለያየ ምክንያት አባት ላይኖር ይችል ይሆናል። ነገር ግን እነዚህን ሁለቱም እንደ አባትም የአባትነት ካራክተር እየሰጡ አባት የሚያደርጋቸውን ነገሮችም እያደረጉ እንዲሁም ደግሞ እናት የምታደርገውን ነገርም እያደረጉ ሁለቱንም ይዘው ልጆቻቸው ትልቅ ደረጃ ላይ ያደረሱ በርካታ ጀግና እናቶች እንዳሉ ይታወቃል። እስቲ የእናንተ ሀሳብ ደግሞ አጋሩን፣ ኮመንት ላይ አጋሩን እና ምናልባት እንደዚህ እሷ በራሷ ሪሰርች ስለሆነ የወሰደችው እስቲ እኛ ደግሞ የምናውቀውን ነገር ያለው ነባራዊ ሁኔታ ምን እንደሆነ እኛም እንንገራትና እስቲ የሚመስላችሁ የእናንተ ሀሳብ ደግሞ ምንድን ነው የሚለው ሀሳባችሁ አጋሩ። ሌላኛው ምናልባት አንድ ያየሁት ትዝብት ነው። ኢትዮጵያ ውስጥ ብዙ ጊዜ አሁን ኮመን እየሆነ ያለው ነገር የሆነ ጎራ የመያዝ የሆነ ቡድን ይዞ የመንቀሳቀስ በጣም በሰፊው እየተመለከትን ነው። በጣም በሰፊ ሁኔታ እየተመለከትን ነው እና በመጀመሪያ ኢስት አፍሪካ የአይኮኒክ አዋርድ ውድድር አለ፣ በዚህ በቲክቶክ ማለት ነው። በጣም ኢንፍሉዌንሰር የሆኑ ሰዎች እየተወዳደሩ ነበረ። በእነዚሁ ደግሞ የኛ ሀገር ተወካዮች የነበሩ እንደ ዮቲናስ እና ሃሌሉያ ተክለ ጻዲቅ አሸናፊ የሆኑበት አለ። እዚህ ላይ ግን ሁለቱም ያው መጀመሪያ እንኳን ደስ ያላችሁ ለማለት እፈልጋለሁ፣ ዮቲናስ እንዲሁም ደግሞ ሃሌሉያ ማለት ነው። እዚህ ላይ ግን ያየሁት ነገር አለ። በጣም የታዘብኩት ነገር ምንድን ነው? ጎራ የመፍጠር የሆነ ቡድን የመፍጠር ጉዳይ ታዝቤያለሁ። ለምሳሌ ቲክቶከሮች ልክ ውድድር በሚያበቃበት የመጨረሻ ቀን እና ከዚያ በፊትም በርካታ ቲክቶከሮች ዩቲናስ እንድታሸንፍ የላይቭ ፕሮግራም አዘጋጅቶ ነበረ አስታውሳለሁ። በዛ በላይቭ ፕሮግራም በርካታ ኢትዮጵያውያን ዩቲናስን እንዲመርጡ ቅስቀሳ እየተደረገ ነበረ። በዚያም የመረጡ ነበሩ ማለት ነው። ያው የዩቲናስ ቁጥርም የጨመረበት ሁኔታ ነበር። እዛ ላይ ግን ዋይነት ማለት ዩቲናስ የምንመርጣት ቢኮዝ ሺዝ ኢትዮጵያዊ ስለሆነች ነው አይደለም እየመረጥናት ያለ ነው።
ኢትዮጵያዊ ስለሆነች ቅስቀሳ እያደረግን ዩቲናስን በአፍሪካ አዋርድ በኢስት አፍሪካ አዋርድ እንድታሸንፍ ቅስቀሳ እያደረግን ነው። ይህንን ቅስቀሳ ስናደርግ ግን እነዚህ ቲክቶከሮች፣ ሌሎች የሶሻል ሚዲያ ተጽዕኖ ፈጣሪ ሰዎች ዋይኖት ስለ ሃሌሉያ ለምንድን ነው ያላነሱ ነው? ምክንያቱም ሃሌሉያም ተወዳዳሪ ነበረች። በነገራችን ላይ እሷም በሁለት ዘርፎች ነበር የተወዳደረችው። በአንዱ አሸንፋለች፣ በአንዱ ደግሞ ሁለተኛ የወጣችበት አለ። በአይኮኒክ ሲንግል ሶንግ ኦፍ ዘ የር የሚለው አሸናፊ የሆነችበት አለ። እና እኔ በጣም የገረመኝ ነገር ምንድን ነው እንዳለ ሰው ኢቨን እንኳን ደስ ያለሽ የሚለው አብዛኛው ሰው ስለ ዩቲናስ ነበረ የሚጽፈው የነበረ። እንኳን ደስ ያለሽ እያለ የሚጽፈው ስለ ዩቲናስ ነው። ኋይኖት ስለ ሃሌሉያ ስለምንድን ነው ማለት? ሃሌሉያ እንግዲህ እናውቃታለን። ከዚህ በፊት ጃኖ ባንድ ላይ ሆና በጣም በርካታ በጣም አስገራሚ የሚባሉ ሙዚቃዎችን የምትሰራ ብቃት ያላት የመድረክ ሰው ናት። በጣም በሚገርም ሁኔታ ማለት ነው። ኋይ ለምንድን ነው ማለት ዩቲናስ ብቻ? ወይስ ምናልባት ዩቲናስ ከአዶናይ ጋር በነበረ ሁኔታ እንደዚህ ግሩፕ ተፈጥሮ እና በቃ ዩቲናስ የኢትዮጵያን ስላላሸነፈች የአፍሪካ እንድታሸንፍ ሳፖርት እናደርጋት ነው? ያ ከሆነ ደግሞ ትክክል አይደለም። ምክንያቱም ጎራ የምንፈጥር ከሆነ ያንን ስህተት እየፈጠርን ነው ማለት ነው። ምክንያቱም ዋይኖት ስለ ሃሌሉያ ለምንድን ነው ያልተናገርነው? ኢቨን ካሸነፈች በኋላስ ለምንድን ነው ሃሌሉያ ኮንግራ ለምንድን ነው ያላልነው ማለት ነው? በእርግጥ እንደዚህ ያለው የተወሰኑ ሰዎች እንዳሉ በጣም ግን ጥቂት ናቸው። እንዲሁም የሚገርማቸው ሶሻል ሚዲያውን እያየሁት ነበረ በዚህ ጉዳይ ማለት ነው። እና ጀስት ስለ ዩቲናስ እንጂ ስለ ሃሌሉያ የሚያወራ አልነበረም። ግን ይሄ ትክክል ነው ብዬ አላስብም። ምክንያቱም የሆነ የእልህ ነገር የምንሰራ ከሆነ የግሩፕ ነገር የምንሰራ ከሆነ ይሄ እንደ ሀገር ትክክል ነው ብዬ አላስብም። ማለት ወደ መጥፎ ነገር ነው ይዞን የሚሄደው። ምናልባት እንደ ሀገር እነዚህ ሰዎች ማሸነፍ አለባቸው ብለን ስንቀሰቅስ ስለ ሁለቱም ነው መሆን ያለበት አይደለ? የተወዳደሩ ሁለቱም ናቸው። ስለ ሃሌሉያም ማንሳት አለብን፣ ስለ ዩቲናስም ማንሳት አለብን። በርካታ ቲክቶከሮች ነበሩ። ለዛም እኮ የሚገርማቸው በጣም ታዋቂ የሚባሉ ቲክቶከሮች ናቸው ላይቭ ገብቶ የዩቲናስን የምርጫ ቅስቀሳ ሲያደርግ ነበረ። ግን የሚገርማቸው ስለ ሃሌሉያ ግን አላነሱም። ይ ምናልባት ያነሳ በሌላ እኔ ያላየሁት ካለ አይደለም። ግን እኔ በጣም በርካታ እንትኖች አየሁ፣ ሶሻል ሚዲያ ኢንፍሉዌንሰሮችን አየሁ። ግን ስለ ሃሌሉያ ሲያነሱ አልነበረም። እዚህ ብቻ አይደለም። በነገራችን ላይ መጀመሪያም ሰይፉ ፋንታሁን ልክ ዩቲናስ ሲያቀርባት እኔ ያኔ እንዲሁም ያቀረብኩት አንድ ጥያቄ ነበረ። ዋይኖት በኢስት አፍሪካ ከሆነ ዩቲናስ የቀረበችው ዋይኖት ሃሌሉያ ሲያልቀረበችው? ሁለቱም ናቸው ኢትዮጵያን ወክሎ ሲወዳደሩ የነበረ። ሃሌሉያ ደግሞ እናውቃታለን በጣም ማለት ኢንተርናሽናሊ ትላልቅ መድረኮችን የምትሰራ ልጅ ናት። በጣም ብቃት ያላት ልጅ ናት። ጃኖ ባንዶችን እንግዲህ ሁላችን የምናውቃቸው ናት። ይ ለምንድን ነው እንደዚህ የሚሆነው ነው ማለት እስኬት ነው የምንሄደው? ምክንያቱም አሁን እያየሁት ያለው የሆነ ጎራ ይዞ ሁሉም በቃ ማለት የማይጥመው ነገር ማለት የማይመቸው ከሆነ ሌላውንም በቃ መተው፣ ከዛ ጀስት እንደ ኢትዮጵያ ደግሞ ማውራት። ግን እንደዚህ አይደለም። እንደ ኢትዮጵያ የምናወራ ከሆነ ሁሉንም ኢትዮጵያዊ እኩል አድርገን እኩል አይተን መሆን ያለበት አይደለም እንጂ የራሳችን ቡድን ፈጥረን የራሳችን እኛ የምንፈልገው ሰው ብቻ እንዲያሸንፍልን ኢትዮጵያዊ ስለሆነ እንምረጠው ማለት የለብን። ዋይኖት ሌሎቹስ እንዴ የሚወዳደር ስለምን? ስለዚህ ይህንን በጣም በጣም መታየት ያለበት ይመስለኛል። እስፔሻሊ ሀገርን ወክሎ የሚወዳደሩ ሰዎች ከሆኑ ጀስት በጣም ሳፖርት ማድረግ መቻል አለብን። ሳፖርት ስናደርግ ደግሞ እነሱን ብቻ አይደለም ሀገራችን ነው ሳፖርት እያደረግን ያለ ነው አይደለ? ዩቲናስ አሁን እዛ አይታችኋል። ለምሳሌ ምንድን ነው የሚለው ዩቲናስ ልክ ከኢትዮጵያ ነው የሚለው አለ። ስለዚህ ኢትዮጵያን አስጠራን ነው። ሃሌሉያ ከኢትዮጵያ ይላል፣ ኢትዮጵያን አስጠራን ነው። ስለዚህ እዚህ ላይ በደንብ መታየት አለበት የሚል ሀሳብ አለኝ። ምናልባት የኢስት አፍሪካን አዋርድ ላይ ግን አንድ የታዘብኩት ነገር በጣም በርካታ ውድድሮች ናቸው ያሉት። አዋርዱ ላይ በጣም በርካታ ውድድሮች አሉ እና እንዳለ ኦልሞስት አብዛኛው ማለት ይቻላል የኡጋንዳ 56 የውድድር አይነቶች አሉ። ከሚገርማቸው ማለት ከ400 በላይ እጩዎች ናቸው የቀረቡ 56 የውድድር አይነቶች አሉና ኦልሞስት በቃ ከ80 ወይ ከዛ በላይ የሚሆኑ ኡጋንዳዎች ናቸው ያሸነፉ። ቀጥሎ ደግሞ ታንዛኒያ ማለት ነው። እና ምናልባት ኢስት አፍሪካ ነው። በኢስት አፍሪካ በርካታ ቲክቶከሮች አሉ፣ በርካታ ኢንፍሉዌንሰሮች አሉ። እዛ ላይ ያልተወዳደሩበት ምክንያት ግን ምንድን ነው? ምናልባት እናንተ የምታውቁት ከሆነ እስቲ ሀሳብ ብታካሩን መልካም ነው እላለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሰላም፣ ፍቅር፣ ጤና ለሁሉም።